አሸባሪ ኦነግ ነው። አሸባሪ ቄሮ ጥንብ ነው። ሴንሲቲቭ ናቢ ዱቄት ነህ ዶክተር አብይ አጫሉ እከክ ጋላ ነህ። እስቲ ስታብዳ ያለው አይታችሁታል። እንግዲህ ሰውዬ ዮኒ ማኛ ይባላል። አሜሪካ ነበር የሚኖረው። ከዚህ በፊት በፌስቡክ ብዙ ነገር እያለ ሲበጠረቅ ነበር። ከዛም ደግሞ ወደ ቲክቶክ መጥቶ ብዙ ነገር ሲዘባርቅ አይተናል። ስፔሻሊ የማንነት ጥላቻ አለበት። እስክንድር ነጋ አሸባሪ አይደለም። አብን አሸባሪ አይደለም። አሸባሪ ኦነግ ነው። አሸባሪ ቄሮ ጥንብ ነው። አሸባሪ አንተ አብይ አውቴደ ነገሩ ቁም ነገሩ ይሄ አይደለም። ከዚህ በፊት መንግስታችንን አብቹን ሲያብጠለጥል ሲሳደብ ብዙ ጊዜ አይተነዋል። ሽንታም የሽንታም ዘርነ ግልጽ አድርጌ ነው የምነግርህ ዶክተር አብይ በጣም ፈሪ ትችት የምትጠላ እንደ መልአክ ልታይ የምትል ቆሻሻ ዱቄት ገረድናል። ይሄ ብቻ አይደለም። ከዚህ በፊት የኛ ታጋይ የኛ ጀግና የኛ ሂሮ መቼም ከልባችን የማይጠፋው ስለ ሃጫሉ ሁንዴሳ የተናገረው ነገር አለ። አንተ ጠነባ ጋላ ነህ፣ ጥንብ ጋላ ነህ አንተ። አውቴ ይውደ ሃጫሉ እከክ ጋላ ነህ። እስቲ ስታብዳ ያለው ንገረው ምን እንደሚያመጣ ታዋለህ። they started it እነሱ ናቸው የጀመሩት፣ እኛ እንጨርሰዋለን። ኖ ፕሮብለም። ጀምራችሁታል፣ እንጨርሰዋለን። እኛ አታስብ። ያንን የህግ አካል ይጠይቀው። አሁን ደግሞ ፍንፍኔ ላይ እንደ ልቡ ላይቭ እየቀረጸ እየሄደ ነው። ስለዚህ ይሄ ሰውዬ ባለበት ቦታ እንዲጠየቅልን እንፈልጋለን። ሁሉ ነገር ሲኖር ይላል። ምንድነው አሁን የፈለጉት? ምንድነው በኦሮሞ ልጆች ለማሳበብ ፖለቲካ እየሰሩ ነው። የአማራ አቀንቃኝ ነን የሚሉ ዝምባሞች ማለት ነው። አቀንቃኝ ህዝቡን አይደለም፣ ህዝቡን አይደለም። የአማራ አቀንቃኝ ነኝ ብለው የሚያስቡ ሰዎች ምንድነው ለፖለቲካ እንዲያመቻቸው ዮኒ ማኛን ኦሮሞ ገደለው ብለው ለማስወራት እንዲመቻቸው ፖለቲካ እየሰሩ ነው። ገባ? ይሄ ነው ፖለቲካ። ኦሮሞ ገዳይ ነው፣ ኦሮሞ ጨፍጫፊ ነው፣ ኦሮሞ አራጅ ነው ለማስባል ዮኒ ማኛ ተገሎ ማየት አለባቸው። አዋጅ አውጀናል አለ አንድ ጉራጌ ነኝ የሚል ጉራጌን አይወክልም። ይሄ ሽንታም ቢያገኘኝ ራሱ ላይ የሚቀዝን ቹቹ ነው ምናምን የምትባል አንድ ፈሳ። እኔ ከፈለግ ዲሲ ያለበት መጣለሁ። እርግጠኛውን የምነግርህ ፊት ለፊት አታናግረኝም፣ አሸናለሁ። እርግጠኛውን ነው የምነግርህ። አውጅ ያለው ዮኒ ማኛን ግደሉና አልኩ። ለምን አንተ አገድለኝም መጣ እና እስቲ ሞክረኝ። ዘርማን ዘርን ቁጭ አድርጌ በቀበቶ ገርፍልሃለሁ ፈሳ። ይሄን ነው ማለት አንበሳ ስትሆን እንደ ዮኒ ማኛው ሀገር ገብተህ ታወራለህ። አንበሳ ስትሆን ሽንታም ኮንክ ቦቅቧቃ ኮንክ ደግሞ እዛ ሄደህ ታረጋለህ። ዮኒ ማኛ የተናገረውን ነገር በቁም ነገር ቆጥሮ መልስ መስጠት ተገቢ ባይሆንም የማያውቁት ወገኖች ስላሉ ዮኒ ማኛ ማን ነው ለሚለው እንዲህ የሚል መልስ ሰጣለሁ። ዮኒ ማኛ የሆነ ጊዜ ላይ ሃይማኖቱን እየቀያየረ ታዋቂ ለመሆን ሲጥር የነበረ የኦርቶዶክስ ተዋህዶ የበላይ ጠባቂ ሆኖ በመተወን ሳንቲም ሲለቃቅም የሰነበተ የሚመጸውተው ጊፍተር እንጂ ህመሙ የሚሰማው ብሔርም ሆነ ሀገር የሌለው ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም፣ አማራ፣ አገው በሚሉ ማንነቱ የሳንቲም ሲያፈላልግ ኖሮ እውነተኛ ማንነቱና ሃይማኖቱ የጠፋው ከዋቶች ጋር ሲጨፍር ኖረ ነው ሁሉ ከብልጽግና ጋር ሊማግጥ ሌሊ ሆቴል አልጋ ይዞ የምታገኘው ትናንት የተናገረው መሻር ብሎም እንደስስ ታቋሙ መቃየር የማይደብረው ወደ ኢትዮጵያ መጥቶ ቦሌ ኤርፖርት ሲወርድ ገጀራ ይዞ የሚከታከት ህዝብ መንገድ ላይ ባለማየቱና ባለኮከብ ሆቴል ውስጥ በመተኛቱ ሸገር ሰላሙና የታየችው የኢትዮጵያ መገኛ ሌሊ ሆቴል የሚመስለው ነገ ከነገ ወዲያ ደግሞ ኢትዮጵያ ሂጅ ያልሆነ ነገር ይቀባጥርኩኝ እንዳያሱ የፈርቼ ነው እያለ ሲቀባጥር የምትሰማው ተራ ምንዱባን ነው። በተረፈ ኢትዮጵያ ያለችበትን ሁኔታ ለማወቅ ሌሊን ለቀው ወደ ወለጋ ምድር፣ ወደ ቦረና፣ ወደ ትግራይ፣ ወደ ደብረ ብርሃን፣ ወደ ሰቆጣ፣ አረዚሁ ወደ ለለሚ ኩራና ወደ ሸገር ብቅ ብለህ ተመልከት በሉት። እየቀባጠርክ ችግርህን ስትቀርፍበት ከኖርክ የኢትዮጵያ ችግር ውስጥ ያልተከሰተው የትኛው ነው ብለዋል በሉት። የኢትዮጵያ ደህንነትም ሆነ ፍርሰት የሚረጋገጠው ባለኮከብ ሆቴል ውስጥ አይደለም በሉት። አመሰግናለሁ። አማራ የራሱን ልጅ የሚበላ ቆሻሻ አክቲቪስት ነው ያለው። ቆሻሻ ፈሳም ፈሪ፣ በዚህ ላይ ፈሪ
የአማራ አክቲቪስት ዮኒ ማኛ ብቻ ሌላው ፈሪ አክቲቪስት ነው ያለው። ፊት እንኳን አያሳይም። እንኳን አዲስ አበባ መጥቶ ቁጭ ሊል ቀርቶ ፊቱን አያሳይም። የአማራ አክቲቪስት ወሸላ አለ። ብራቮ ጆኒ ማኛ እኩል እናወራለን እንደ ከማኛ ጉዲፈቻም ይወጣል አባቴ ገርማሙ ዶላሃዶ የአማራ አክቲቪስት ነው። አማራ ነው እየበላ ጋይ ነው በቃ ጆኒ ማኛ ተቀላቀለ። ኧረ ጆኒ ማኛ 12 ሚሊዮን በላይ ምናምን ተቀላቀለ። ኦሮሚያ ክልል የሚኖሩ የአማራ ልጆች አሉ። በስነ ስርዓት ቤት መስርተው ቢዝነስ ይዘው ኦሮሚያ ክልል የሚኖሩ ወንድምናቶች አሉ። ደቡብ ክልልም እንደዛው በሰላም የሚኖር ነው የአማራ ህዝብ። አክቲቪስቱ ቆሮቆንዳ እውቀት የሌለው አንድ ዲግሪ አይደለም ዲግሪ ብሎ መጻፍ የማይችል ነው ያለው። አረዋዬ ጆኒ ማኛ አራቱ በዳ ኡመን ኦሮሞ ሁንዲ ቀልቢ ደነ ደገፈዳ ወራ አፋን አማራ afaan oromoo dhageenye afaan amaarifaatiitti tiraanislatii godhaa fi hiikaa fi waan anaasawu kana hunda isaanii fayyada. Namoonni tokko Hacaaluu Gaddale Joonii Maanyaa qeerroo ka Finfinnee እንዳይወጣ Joonii Maanyaa ጠብቁ ምንድን ነው ወራኞች? ውሸት ነው ይሄ። dhaggeeffadha isinitti maammata keenya Joonii Maanyaa hujiidhaa biyya gale jiran. Joonii Maanyaa waan takkatti namni godhuu danda'u tokko illee hin jiru. Kana liqimsaa fudhadha. Rifeensa takkatti irraa buqqisuun hin danda'amu. Gatiin isaa maali? Joonii Maanyaa hujiidhaaf biyya gale. Kadiiree mootummaa ta'ee nama kamtuu ajjeefamee agartaniif. Mee deebii kana nu deebisaa warri lafa dhiittan. Abiyyi inda'uun marroo fakkeessitanii dhiyeessitan na fakkaate. Jalmarroo dirribaasi fakkaata Abiyyi Ahmad. Kadiiree namni Abiyyi Ahmadiif ta'e tokko namni du'u hin jiru. Namni hidhamus hin jiru. Namni hidhamu nama Abiyyi falmu, nama Abiyyi dura dhaabatu, nama Abiyyi irratti olola oofu qofatu mana hidhaa seena. Itti himaa warra afaan Amaariffaatiin achi bacaabacu, warra afaan Oromoon dhageenye Oromoodhaaf hin jedhu kanneen kottee duudaa Oromummaa isaaniitu hin beeknu. Afaan Oromootuun dhagaan Oromoodha jedhanii as kaabaacu. Sagatee ullaa. Dhaggeeffadha. Sheer godha waliin. Kadiiree mootummaa ta'ee namuma hidhame nama tokkocha naa fida. Kadiiree mootummaa ta'ee namuma ajjeefame nama tokkocha naa fida. Namni kadiiree mootummaa ta'ee jiraachuu carraa qaba jiran. Mindeeffamuu carraa qaba. Damoosa gaarii fudhachuu carraa qaba. Nama ajjeesuu carraa qaba. Inda'uun Joonii Maanyaatu isin ajjeesuu danda'a sa'aatii kanatti. Dhugaa yoo ka barbaaddan taate. Isin warri waan kana gootan dhugaa Hacaaluullee baasuufi miti. Fakkeessitanii lafa dhiitaa jirtan. Abiyyiin Joonii Maanyaa akka itti rabbiin isaa milkeessee galfate isatu beeka. Garuu baay'ee tasakka'eef jira Abiyyi. Joonii Maanyaa Abiyyiin fuudhee ka biyyatti galcheef information irraa fudhachuu barbaada. Joonii Maanyaa jechuun uummata Amaaraa keessatti iddoo guddaa qaba. Aktiivistii cimaadha. Namoota gugurdaa wajjin yeroo mara viidiyaa isaa irratti haasaa godha akkuma isin agartan. Beete kiristaanii keessatti. Kanaafuu guruppii keessaa waan dalagamu information baay'ee Abiyyiidhaa kenna jechuudha namni kun. Abiyyiin information nama kanarraa sabaasabuu biyyatti galche. Joonii Maanyaa poolisiidhaan eegamaa bara. Boodigaardii qaba, xabbaaqii qaba, nama isa eegu qaba. Qaama hidhateetu isa eega. Isintuyyuu ajjeefama malee Joonii Maanyaa ajjeesuu hin dandeessan sa'a kanatti dhugaa isinitti himaa. Gatii kanaaf jecha waan isinirraan fakkaanne naasa'ina. Namni isin ammoo Joonii Maanyaa nu hidhi nu ajjeesettanii gaafachaa jirtan Abiyyi Ahmadi bar. Mootummaa biraattuu jijjiiramee dhufe si fakkaata. Hacaaluun Hundeessaa ajjeefame Abiyyi Ahmad jalatti. Joonii Maanyaa Hacaaluun akka tuuka gaafate Abiyyi Ahmadi. Isin ammoo har'a deebisii Joonii Maanyaa nu ajjeese itti jettan sheemiin isin hin qabu. Kanaaf saalfadha. Dhiisaa waa'ee Joonii Maanyaa yoo dandeessan dhaqa ajjeesaa mootummaa.